እርግጠኛ አልሆንኩም ባንቺ ትዳር መፈለግሽ። ግን ይሄኛው መልስሽን ልመልስልሽ እና ለምሳሌ አንድ ሰው ልክ እንዳንቺ ትዳር እፈልጋለሁ ብሎ መጥቶ እዚህ ጠየቀኝ። እሺ ብዬ እኔ ስሙን አድሬሱ ያለበት ምናምን በትክክል ነው እንደውም የነገረኝ። የሚገርምሽ አንዳንዴ እንደውም ለማጭበርበር ስንል አድሬስ ሁሉን ቀይራለን አለ። ከዛ ይህ ልጅ ባለበት አካባቢ እኔ አጣራሁ ማለት ነው፣ ምን እንደሚሰራ ባለትዳር መሆኑን ልጅ አለው ወይ ምናምን የሚለውን ስጠይቅ የልጆች አባትና ሚስት ያለው ሆኖ ተገኘ። ለምሳሌ ግን ይሄንን እንደውም ሚስቲቱ ናት ማድረግ የሚጠበቅባት። ግን እንደ አጋጣሚ ሆኖ እኔ እንትን ልክ አሁን ተጠራጠርኩ የምትይውን ሰው የለ እንደዛ አደረኩኝና መጨረሻ ላይ ድጋሚ መጣ። ያጠራው ምናምን አልመሰለውም። ከዛ በኋላ እሺ ሚስት ያልተገኘችም እያለ መጣና ግን የምር እየፈለክ ነው አልኩት። አዎ እንዴ የምር እየፈለኩ ነው አለ። በጣም ጥሩ፣ እኔ ግን ስላንተ አጣርቼ ልጅና ሚስት እንዳለህ ደረስኩበት አልኩት። ከዛ ምን ቢል ጥሩ ነው እንዴ ኤልሲኔ እኮ ነግሬሽ ነበረ በደንብ አላሰማሽኝም ማለት ነው አለ። እንዴት ስለው እኮ ውጭ ሀገር ለመሄድ ብዬ ነው፣ ሚስቴም ትስማማለች አለ። ይሄን ምን ትይዋለሽ? እንዴት ከገጠመኝ አንደኛ እንደዛ አልፈልግም እኔ ለቪዛ ብሎ የሚያገባን ሳይሆን የምፈልገው ትክክለኛ ትዳር የሚፈልግ ነው። አሁን ካወቅሽ እዚህ ሀገር በጣም ከባድ ነው ትዳር ማግኘት። ገባሽ? ነው ግን ቪክቶሪያ ስንት አመትሽ ነው? እኔ 31 አመቴ ነው። ኦኬ በጣም ጥሩ። እና ስልክሽን መስጠት ትችያለሽ ወይም እኔ ልስጥሽና አዳርግሽ? አሁን ልትደውይልኝ ትችያለሽ? አይ እኔ ልስጥሽ እዚህ ጋር ያንቺን በውስጥ እልክልሻለሁ የኔን ቁጥሬን እዚህ ጋር እና በውስጥ ብናወራ ከዛ ያንቺን። አዎ የኔን ግን እዚህ ላይ ልጻፍልሽ። እሺ ይኸው የኔ ስልክ ቁጥር 00 መጨመር ትችያለሽ፣ አሊያ ደግሞ ፕላስ ብለሽ ይህን ማስገባት ማለት ነው። ምናልባት ሀገር ከጠየቀሽ ደግሞ ኒውዚላንድ ብለሽ ጨምሪበት። እሺ ስንት ሰዓት ነው ከኛ ጋር የሚለያየው? እኛ ጋውን በጣም ሌሊት ነው። እናንተ ጋር ስንት ሰዓት? እናንተ ጋር እኛ ጋር ደግሞ ማታ ነው። ከምሽቱ 10 ሰዓት ከ37 ደቂቃ ነው እኔ ጋር ማታ። እኔ ጋር ኦልሞስት ቢነጋ ትንሽ ነው የቀረው። 2 ሰዓት ነው። አሁን መደወል ትችያለሽ። አንድ ሰው እየዘመረ እኔ አንቺን ማስተናገድ እችላለሁ። አሁን መደወል ትችያለሽ፣ ችግር የለም። አዳርጊና ሲወጣለሽ የመጨረሻ ፌማ ቅድም ያወራኸኝ መልስ የለም። አንዳንዴ ሊቀልዱ የሚገቡ ሰላም እንዴት ነሽ? ቅድም አዋርታኸኝ ነበር በኮመንት ላይ ፌማ። አዎ እያወራን ነበረ። እኔ ውጭ መኖርሽን አላወኩም ነበር። እኔ እዚሁ ሀገር ቤት ነው የምኖረው እና አዲስ አበባ ነው የምኖረው። ዲያቆን ብለኸኝ ነበር። በዛ ምክንያት ነው ወይስ ከሀገር መውጣት ስለማፈልግ ነው? አይ ዲያቆን አይደለሁም እኔ። ዲያቆን የምትወድ ሴት ስለምወድ ነው እንጂ እኔ ምዕመን ነኝ። ያው በእምነቷም ጠንካራ ሴት ነው ለጋብቻ የምፈልገው። ኦኬ። ስለዚህ ከኢትዮጵያ ውጭ አይቻልም፣ መኖር አንፈልግም ማለት ነው። ማለት ማመቻቸት እስኪ በውስጥ እናወራ። እድሜም ያው 30 ነው። አንቺ 31 አመት ይሞላሻል። 30 አመት ነው አንተ? በውስጥ ኦኬ። ደግሞ አንድ ብትበልጥህ እድሜ ልትዳረግ አደረግ? አይ ችግር የለውም። ተቀራራቢ እኮ ነው እድሜያችን። እስቲ በቪዲዮ ውጭ ቪክቶሪያ፣ እኔ በእውነት አይ ዶንት ኖ ዋይ ለምን እንደተጠራጠርኩሽ። ወንዶች ብዙ ጊዜ ታውቂያለሽ እኛ ሴት ላንቺ ልክልሻለሁ እንሰራለን። አሁን አይመቸኝም፣ ጨለማ ውስጥ ነኝ፣ ተኝቻለሁ። ይህን ስልሽ ማለት ነው በሌሊት ልብስ ምን ያለ። በነገራችን ላይ አሁን ደውዪልኝ ያልኩሽ ፌስ ቱ ፌስ ችግር የለም፣ ፌስ ቱ ፌስ ነው ልናወራ ብዬ ነው። ከዛ ከፌማ ጋር ያለውን ነገር ደግሞ እንጨርሳለን ማለት ነው። ሁለታችሁን በአንድ ላይ በቪዲዮ ኮል
ሁለታችሁንም እያየው እናወራና እንጨርሳለን። ከዛ ለህዝብ ደግሞ መጨረሻ ላይ ይፋ እናደርጋለን ማለት ነው። ድራማ አደራ እንዳትሰሩ፣ ኃጢአቱ ለራሳችሁ ስለሆነ ማለት ነው። ድራማችሁን አደራ አደራ ነው የምለው። ይህን ስል አንቺን እያልኩኝ አይደለም፣ ለድራ ማለት ነው። የድራማ ጊዜ የለም። የኔ እርግጠኛ ይቀልድ አይቀልድ አላውቅም። ያው እኔ ከምሬ ነው። እዚህ ጋር በግዕዝ ሲያወራ ስላየሁት ምናምን ነገር ከመምህራን ጋር ምናምን ክህነቱ ካለበት ብዬ ነው። ችግር የለም። እሱም በቪዲዮ መደወል ስለሚችል ማ ስንት አመት ነው? 30 አመት። ከአሁን በፊት አግብተህ ፈታል? ጓደኛ ነበረ? ያው ጥያቄ ስለሆነ ነው የምጠይቀህ። አይ አግብቼ አልፈታሁም። ጓደኞች ግን ነበሩኝ፣ 2 የፍቅር ጓደኞች ነበሩኝ። በጣም ጥሩ። ስለዚህ አሁን እንደው ጓደኛ ማለት ለወደፊቱ ስታገባ ማለት ነው ሚስትህን እንደው ይህ ነገር የማይመቼ ነገር ትዳሬን ልፈታ እችላለሁ ብለህ የማትወደው ጸባይ ምንድን ነው? ጠባይ በዛው ቪክቶሪያ እያዳሙ በእግዚአብሔር ፍቃድ አንዴ ትዳር ከተጀመረ ትዳር መፍረስ የሚችል ነገር ነው ብዬ አላስብም። እኔ የእግዚአብሔርንም ቸርነት የማምን ሰው ነኝ። መጽሐፍ ቅዱስም ሲናገር ከዝሙት በስተቀር ትዳራችንን እንድንፈታ አያዘንም። ስለዚህ በተቻለ መጠን እሱን ጠብቄ ለመኖር ነው ማስበው። ከዛ በተጨማሪ ያው በእጮኝነት ባለ ጊዜ በመታየት ጊዜ መሰረታዊ የምላቸው ነገሮች ፈትኜ ከዛ በኋላ ነው ወደ ትዳር መግባት የምፈልገው እንጂ ከገባው በኋላ አይደለም መፈተን የምፈልገው። መልካም። ንስሐ አባት አለ? አዎ አለኝ ንስሐ አባት። በጣም ጥሩ። ስራ ምንድን ነው? ባለቤትን በምንድን ነው የምታስተዳድራት? አሁን የፈርኒቸር ስራ። አቤት እጹብ። አሁን የፈርኒቸር ስራ ነው የምሰራው። ቀንሽ አታንኳኪ። በምን አልኩ? የፈርኒቸር ስራ ነው የምሰራው። ሰምቻለሁ። እንግዲህ ቀሪውን ያው ስልኬን ከስራ አስቀምጫለሁ። ምናልባት ይዘህ ከሆነ እሰየው፣ ካልያዝክ ድጋሚ እሰጥሃለሁ። ሌላውን በውስጥ እና ቪክቶሪያ እውነተኛ ሰው ከሆነች እንግዲህ ልቧ ምርጫ ትመስለኝ ማለት ፈልጋለች። ካልሆነች እና እንዳልኩት ደግሞ ይህን ስል እንዳትቀየምኝ አደራሽን፣ ዝም ብሎ ለድራማ በጣም ከሆነ ደግሞ ሌሎች ስላሉ ችግር የለም። ውስጥ ላይ ያስኳቸው ማለት ነው እውነተኛ ሰዎች ስላሉ ትክክለኛ ትዳር ፈላጊ ስላሉ። እኔም እስካሁን ሜይ ቢ ከፌማ ጋር ካልሆነ መስፈርት ማስቀመጥ ከቻልኩ ቢፈቀድልኝ ይቻላል። ማ ቀጥይ። እሺ እኔ ነርስ ነኝ። አሜሪካ ነገር ስራ እሱ ነው። ያው 31 አመቴ ነው። ማልፈልገው ምንድነው እንትን ነው የቤት ስራ እኩል አብሮ የሚሰራ መሆን አለበት። እኔ የምፈልገው ማለት ነው ማቴ 50-50 እንድንሆን ነው የምፈልገው። ተረዳሽ? እና የማጀር ስራ ሆነ ማንኛውንም ስራ የውጭውንም የቤቱንም ከኔ ጋር እኩል የሚሰራ ባል ነው የምፈልገው። ሌላው ደግሞ በጣም አስረግጬ መናገር የምፈልገው ምንም አይነት ዘመድ የማያበዛ ነው የምፈልገው። ምክንያቱም ትዳር ከሁሉም ገለልተኛ ሆኖ መቀጠል ስላለበት የእኔም ዘመዶች የእሱም ዘመዶች በሩቁ እንዲሆኑ ነው የምፈልገው። ዘመድ የሚያበዛ አልፈልግም። እሺ ንስሐ አባት አለሽ? ይደረግልኝና አዎ ንስሐ አባት አለሽ? እኔ ቤሎራ ነው። መንፈሳዊ ጋብቻ አይደለም እንዴ? መንፈሳዊ ምን አልክ? ፌማ በተራ እናውራ። እሺ ይቅርታ፣ መስፈርቶቿ በጣም አለማዊ ስለሆኑብኝ ነው። መንፈሳዊ ነው ይሄ ደግሞ ጋብቻው ብለን የመጣ ነው። ፌማ እኛ መንፈሳዊ ብለን አመጣ ነው አይደል?
የራሷ ደግሞ ያላትን ነው የምትገልጸው። ይሄ ደግሞ በትምህርት የሚሻሻል ነገር ነው፣ አባቶች የሚያስተምሯት ነገር ስለሆነ ብዙ ሊያስደንቅህ አይቻልም። እንትን አይልም ማለት ሁላችን ከአለም አይደል እንደምንኖረው። ለምሳሌ ስራ ማይሰራላት ዘመድ አይኖረው እኮ አይደለም ያልኩት ፌማ፣ ግን ደግሞ ለትዳር ትልቁ ጠንቅ ብዬ ማስበው ከኤክስፔሪንስም ዘመድ ማብዛት ነው። ስለዚህ እኔም ያንተም ዘመዶች በሩቁ ይመጣሉ፣ ግን ደግሞ ይሄ አብሮ እንደ ጥገኛ የሚኖር ሰው አልፈልግም። ላይሰማ ማለት ነው ይመስለኛል። ማለት ሚስትህን ብቻ የምትሰማ አይምጡም አይደለም ይመስለኛል። ብዙ ጊዜ ሴቶች የምንለው እናትህ እንደ እናት ነው ልትሆን የምትችለው፣ ሚስት አትሆንም እናት አለ። ግን አንዳንድ ወንዶች አሁን ያየሁትን ነው እኔ ማወራቸው፣ ለጠቅላላ እውቀት እያወራንበት እንሄድና ብዙ ጊዜ ሴቶች ስንሰማ በቃ እናቱ እኮ አላስቀምጠኛለች ምናምን ሲባል እንሰማለን። ሲባል ብቻ ሳይሆን ሲጣሉ ቤተሰብ ጋር የግጭት በመሀል የመግባት አይነት ነገር አለና እሱ አይኖርብኝ ይመስለኛል። ቪክቶሪያ ባልሳሳት። አዎ እሱ አይኖርብኝ ነው። ሌላው ስለዚህ ሌላው መጠጥ የሚጠጣውን በተለይ እህቱ እያሉ ነው እና መልካም ነው። እሺ አሁን በፊት አግብተሽ ፈትሻል? ልጅ አለሽ? ለፕሮሰስ ነው እንጂ እንትን አይደለም። ለፕሮሰስ ነው። በእውነት እኔ ግን እውነትሽን ከሆነ ራሱ ይቅርታ ጠይቅሻለሁ። እሺ በጣም እውነት ሳይመስለኝ ነው ማወራሽ እና ይቅር በይኝ። ማለት እውነት ሆኖ ሳገኘው ማለት ነው። ለምን እንደሆነ ታውቂያለሽ? መቼ ዕለት አንዷ በጣም ክቡ እያለች መጣ። እኔ አግብቼ ፈትቻለሁ፣ ልጅም አለኝ፣ ዲያቆን ታጋቢኛለሽ አለች። መቼም ታውቃላችሁ ለዲያቆን ምን እንደሚገባው እና ልጅቱ እውነት ክርስቲያን ነች። ለምን ቤት ለዲያቆን ሀገር ስመጣ ቤተሰቦቼ ከፍለው አጋብተው ነው ያመጡኝ። ትንሽ ስቀረኝ ይገባል። ሶሪ መራዊት ልክ ነሽ። አንደርስታንድ አደርጋለሁ። እኔም ነው ለሌላ ነገር ስላላገባው ይቻላል ወይ ማለት ምንም አይነት ግንኙነት አልነበረንም ከዛ ሰው ጋር። ለፕሮሰስ ነበረ። ፕሮሰሱ ሲያልቅ በሰላማዊ መንገድ ተለያይተናል ከዛ ሰው ጋር። መልካም እንግዲህ አሁን ይሄን ከህፃናት ጋር ነው የምትማከሪው? ምክንያቱም አውቃለሁ፣ ይገባኛል። ብዙ ሰው እንደዚህ አይነት ይመጣል፣ ቤተሰቡንም አግብቶ ይመጣል። ለገንዘብም ደግሞ በገንዘብ ደግሞ ሰውን ለማውጣት እንደዚህ ይመጣል። ይቅርታ ማለት እሷን የሚቃወማት ምን የሚያስብ ጥሩ ለእሷ ስላልሆነ ለፕሮሰስ ብሎ ማለት ታውቂያለሽ፣ ክራይም ነው በአሜሪካን በተለያዩ። ስለዚህ ይህን ነገር ሌላም ቦታ ባትደግመው እሷን ባትለው በውስጥ ብታወሩ ደስ ይለኛል። ውስጥ ላይ ብናወራ ለምን ይሄ ክራይም ላይ ብናወራ ኤንድ ደግሞ ያለውን አባቶች ቢፈቱት። ይሄ አሁን ከኔም በላይ የሆነውን ነገር ከኔ በላይ ያሉ ሰዎች ላንቺ ማደጋ ጣልቂያ ስለገባው ይቅርታ፣ ሌላ ቦታ ላይ አታውሩ እሺ። ለምን ወንጀል ነው። ሶሪ ለዛ ቆንጆ ነው። ትክክል ነው ያደረግሽ። እንደገና ደግሞ ከስርሙ ነው የሚቀርጹን አሉ። ይህን ደግሞ እንዳትረሽ ታችን ቪክቶሪያ። እኔን የሚቃወሙ ሰዎች ቪዲዮ እየቀረጹ ፖስት ያደርጉናል እና እያንዳንዱ ቃል ስትጠቀሙ ቤተሰቦቼ አደራ በጣም እየተጠነቀቃችሁ። እንዳውም እኔ አሁን ድሮ እንደፈለግኩ ነበር ማወራ የምጫወት ነፃነት ሀገር ስለምኖር እኔ ብዙም ግድ አይሰጠኝም ለሰው። ለዛ ነው መልካም። ብቻ ያው ላንቺም አደጋ ላይ እንዳንጥልሽ ለከዛ ነው እንግዲህ እያስጠነቀቅንሽ ያለ ነው። ፈርተን አይደለም፣ ሰው ፈርቶ ሳይሆን ታሞ ነው የሚሞተው። እሱን እናውቃለን። ግን ሚኪያስ የምትባለው አላውቅህም። እባክህ ሌላው እዚህ ጋር ለቀልድ አይደለም የመጣ ነው። እባክህ የማይሆን ነገር አትጻፍ እባክህ። ችግር በብሎክ ነው የሚሸኘት። ችግር አንድ ደቂቃ ከፈቀድሽልኝ አንዴ። ከጓደኛዬ ጋር ከዚህ በፊት የተጣላ ነው ፌሚኒስት ነኝ በሚል ነገር ነው እና እኔ ፌሚኒስት ሴት አልፈልግም። አሁን እሷ የምታወሯቸውን ነገሮች ነበር የበፊት ፍቅረኛ የሚታወራ እና እንደዚህ አይነት ነገር አልፈልግም። ሚዩት አርጊው ከላይ ያለው እየረበሰ ነው መሆኑን ምናምን የሚለው አብሮ መተጋገዙ ነው። አንተ እንደዛ የምታየው
አንተ ማገዝ የለብኝም ማጀት ውስጥ ብለህ ነው የምታስበው ወንድሜ ፌማ? አይ እኔ እንደዚህ አይነት ነገር አንፈልግም። እኔ መጽሐፍ ቅዱስ ወንድ ልጅ አይ እንደዚህ አይነት ነገር ማለት አንተ ስራ ሁላ መተክ እኔም ስራው እየመጥቼ አንተ ሪሞት ይዘህ ሶፋ ላይ ተቀምጠህ ቲቪ ታያለህ፣ እኔ ምግብ ሰራለሁ ማለት ነው። እንደዛ ነው የምትለው ወንድሜ? 21ኛው ክፍለ ዘመን ላይ ስላለን ይሄ ነው። አምሶሪ ኤልስዬ ስሜታዊ ሆንኩኝ። አይ ደስ ይላል፣ ደስ ይላል። ተነጋገሩ፣ ችግር የለም። ለሌላው ማስተማሪ ስለሚሆን ተነጋገሩ። ከቻልክ መልስ ስጠኝ። አንተ እኔም አንተ ከስራ መተን አንተ ወደ ሶፋ እኔ ወደ ኪችን ነው። ይሄ ነው እንትኑ የምታስረዳኝ? አዎ እኔ የቤቱ ራስ ነኝ ብዬ ነው ማስበው። እኔ ያልኩት ነገር መሆን አለበት ወንድ ስለሆንኩ ማለት ነው። ስለዚህ እኔ ወንድነቴን የሚፈታተንን ሴት ደግሞ ሁለት ወንድ ደግሞ አንድ ቤት አይሆንም። ስለዚህ ፌሚኒስት ምናምን እኔ አልፈልግም። አይ ከባድ ነው። መጽሐፍ ቅዱስም እኮ ሚስትህን ውደዳት ተንከባከባት ይላል። ስለዚህ የምትወደው ሰው እንዴት ነው ከስራ ደክሞት መጥቶ እንዲሰቃይ ወር ደግሞ ኪችን ውስጥ እንዲጎዳጎድ አንተ ህሊና ይፈቅድልሃል? ሁለታችንም ከስራ ደክሞ መተን አንተ ሶፋ ላይ ቁጭ ብለህ ከኔ ኪችን ስንጎዳጎድ ህሊና ይፈቅድልሃል? እኔ ድካምን ማየት እኔም ውጭ ሰርቼ ነው ደክሜ ነው መጥ ወይ ድራማ የምሮ ነው ወይስ እኔ እንትን ለማለት ነው? እና እናንተማ ምርጥ ባል አብስተ ነው የምትሆኑት እኮ። ወይ ጉድ! አይ አንተ አሁን እዚህ ሀገር ብትመጣ እራሱ እንዴት ነው የምትኖረው? ማለት ምግብን ማለት እኔ ምን አስባለሁ መሰለሽ ኤልሲዬ፣ ይቅርታ እንደው ከፈቀድሽልኝ ብናገር አንድ ሰው የማጀት ስራ ጾታ የለውም። ባይዘዌ ሆድሽን መሙላት፣ ልብስሽን የቆሸሸ ልብስሽን ማጠብ፣ የቆሸሸ ቤትሽን ማጽዳት ስልጡንነት ነው። ገብቶሻል አይደለ? ሆድ ያለው ሁሉ እኔ ሲቀርብልህ ወንድ ነኝ ብለህ እኮ አትተወውም፣ ትበለዋለህ። ተረዳኸኝ? ስለዚህ ስራ ጾታ የለውም። ምግብ መስራት የሴትም የወንድም የሚባል ነገር የለም። ሆድ ያለው ሁሉ አብስሎ መብላት አለበት። ልብስ የሚለብስ ልብሱ ማጠብ አለበት። ቪክቶሪያ በዚህ አትፈርጅበትም። ለምን መሰለሽ? አሁን እሱ ያለው አፍሪካ ነው፣ አንቺ ደግሞ በሰለጠነ ሀገር ሄደሻል። አንቺም ራሱ ኢትዮጵያ ላይ ያለሽ ቢሆን ኑሮ አስተሳሰብሽ ከዚህ ለምን ውጩን ዓለም ስላየሽው ደክመሽ መጠሽ ተጋግዘሽ መኖር እንዳለብሽ ስላመንሽ የውጩ ዓለም ሁኔታውን ብቻ ሳይሆን ነገሮችን ምንድነው በተግባር ስላየሽው ነው እንደዚህ የምትይ። ይህ ወንድም ግን አንደኛ ባህላችን እንደምታውቂው ወንድ ራስ ነው፣ እምነታችንም በእርግጥ እንደዛ ነው። ግን እንደዛ ሲባል ግን ገበሬ እኮ በነገራችን ላይ ተጋግዞ ነው የሚኖረው። እንደ ባል ራሱን ይኖራል ተከብሮ፣ እንደገና ደግሞ ሚስቱን ደግሞ ዝቅ ብሎ አግዞ ነው የሚኖረው። በነገራችን ፌማ እንዴት እንዳላወቅ እንጂ ገበሬው ስልጡን ነው። እኛ ሀገር ከተማ ላይ ያለው ሰው ነው ወደኋላ እንትን የምንለው ያልሰለጠንን እንጂ ገበሬ ጋር ስትሄድ በእውነት ተጋግዘው ውሃ የሚቀዳ ከሆነም ቀድቶላት አግዟት ነው። ለምን ይሄ እንደማይገባኝ ባላቅም እውነት ለመናገር ይሄ የሚያጣላችሁ አይደለም። ይሄ በውስጥ መስመር የሚያልቅ በመማማር ያልቃልኝ። ግን ድራማ ምሰሪ ይመስላል። በጣም እየመጣ ነው። አም ሶሪ ግን ኤልሲ በጣም ኮንዘርቫቲቭ ነው እሱ፣ በጣም ኋላ ቀር ነው። እና እንዴት በ21ኛው ክፍለ ዘመን የሚኖረ ሰው እኔ ሃይማኖቴን ነው የምወደው፣ እንደ እግዚአብሔር ቃል ነው መኖር። ሃይማኖት እኮ ሚስትህን አግዝ ይልሃል። ሚስትህን በድል አለ ሃይማኖት። እባክሽ አንዴ ላውራ። አንቺ ከሱ ሌላ አልፈለግሽም እንደ ኤልሲ? እንዴት ነው ነገር? ደስ የምትልች መጣች። ትንሽ አዝናናችን ጭቅጭቁን። ከሱ ሌላ አልፈለግሽም እንዴ? ለነገሩ ይኸውልሽ ሌላ ቦታ በሌላ ስገባ መሆን አለበት እንዲህ ብለሽ ስታወሪያቸው ይፈን እኔንም ራሱ ይሉኛል ፌሚኒስት ነሽ ይላሉ። ኧረ እኔ ባለትዳር ነኝ የልጆች እናት ነኝ ብለሽ ስታያቸው አልተለመደም። ስላልተለመደ ይሄ የማጀቱን ነገር እንደ ዝግዳኝ ነው የሚያዩት። ያውም ደግሞ ኢትዮጵያ ያለ ሰው አልፈርድበትም። በቃ እሱ ያደገበት ነው ያለበት ነው አይታሰብም። በጣም ደግሞ የሚያሳዝነኝ ነገር እኮ በውጭ ዓለም ብትመጪ
አበሻ ወይ የኛ ኢትዮጵያ ወንዶች ለብቻቸው ሲኖሩ እዚያው ሼር ሀውስ ይባላል ወይ ሩም ቤት አለ ሳያገቡ ነው ማውራት። አጥበው ሰርተው አስተካክለው ይኖራሉ። ገባሻ? ልክ ቤት ስግል ሲመጡ ሶፋ ላይ ተቀምጠው እንግዲህ ይሆናሉ። ያ ነው ትዳር ላይ ችግር እየተፈጠረ ያለው እና ይሄንን ተነጋግረሽ የምታሳልፊው ነገር ቀላሉን ነገር ለምን ወደ ሌላ ነገር እንደሚሄድ አልገባኝም። እና አሁን የእሷ የልጅቷን ሀሳብ ተረድቻታል። ኤሊ ቦታ ላይ ስታወር ፌሚኒስት ነሽ ትባያለሽ። ስለዚህ እሱ ይቅርብ። እሷ ደግሞ ቀልቧ ወዶታል። አይ ቀልቧ ወዶታል። አንዳንድ ጊዜ እኮ ቀልብሽ ወዳል ስትጨቃጨቅ እኮ ታውቂያለሽ። ሊሆንም ይችላል። ዊዶ ነው ግን ምንድነው እሱ አሁን እኔ ደግሞ እሱ የተረዳሁት እሱ ያደገበት ይሄ ነው። በቃ አይገባ። አሁን ለምሳሌ ኦክሳቴ ጃጎቴ 84 ዓመት በህይወቱ ገብቶ አያውቅም። ክችን የተማረ ነው፣ ውጭ የኖረ ነው፣ የትም የት ሄዷል። የባንክ ማናጀር ነው። በቃ እንዲህ አይነት ሰዎች አሉ። በህይወቱ ሳይገባ ኖረ፣ ሳያገባ ኖረ። በቃ ገባሻል? እንዲህ አይነት ሰዎች አሉ። በቃ ይሄ ነው የሴት ስራ፣ ይሄ ነው የወንድ ስራ እንጂ ከዘመኑ ጋር አብረን እንዘምን አይሉ። ስለዚህ ሌላ እሱን ተውና ቀልብሽን ከእሱ አውጪና በቃ ሌላ ሰው መስፈርትሽን ከኤልሲ ጋር ብታወሪ ደስ ይለኛል። በቃ እሱ ተውት። ረፍ ጨራሽ አበባ የሚጨቃጨቅ ሰው እኮ እሱ እኮ ነው ምሽ የሚጨቃጨቅ ሰው መጨረሻ ላይ ይሰምራል። ታውቂያለሽ? ይሰምራል። በቃ ሀርት መስጠት ነው የቀረ ሀርቱ አዲስ አበባ ላይ እንደዛ ነው። ይደባደቡ ተጣልተው የተባላችሁ ሰዎች መጨረሻ ላይ ሲጋቡ ነው የምናየው። ስለ እሷ ደግሞ በጣም ደስ ያለች ነገር ቀልቧ ወዶታል። በቃ ምንም አታውቅም። እኔ ግን ተገልጣ ተገልጣ ነገሮቹ ሁሉ በትክክል ካላስረዳችኝ በጣም ይቅርታ ቪክቶሪያ፣ እንደዚህ ስልሽ መቼም ትረጅኛለሽ ብዬ አስባለሁ። ከገጠመኝ ችግር አንጻር ስለሆነ ማለት ነው እንደዚህ ምልሽ እና የማምነው ተገልጠሽ ነገሮቹ ሁሉ በግልጽ ያወራን ቀን ግን በጣም አድናቂሽ ነኝ። በጣም ደስ የሚል ንጹሕ ልብ ያለሽ ሴት መሆንሽን ተረድቻለሁ። እርግጠኛ ነኝ ፌማም ፈርሞ እንደሚወስድሽ ምንም ጥርጥር የለኝም። ፌማ እንኳን የሚሆን አይመስለኝም። እኔ በእምነቷ ጠንካራ የሆነች ሴት ነው። ለማንኛውም ፎሎ አድርጊ። ግን በእምነቷ ጠንካራ የሆነች በሚስጥራት የምትመላለስ ሴት ነው እንጂ የሚሆን አይመስለኝም። ሁሌ እኮ እኔና እሷ በጣም አይነት ባህሪ ይኖረን እኮ አይባልም። አንድ አይነት ባህሪ ያላቸው ሰው ኑሮ በሃይማኖቴ ድርድር አንዳንዴ ሴቷ ጉድ ትሆናለች። አይ ነው ወንድየው ደግሞ ታንቀሽ፣ ብዙ ጊዜ ወንዶች ታንቀሽ ናቸው። ድርድር አላውቅም፣ በማህተቤ ድርድር አላውቅም። ግን ምንድን ነው ከባድ ነው ከእሱ ጋር መግባባት ሳስበው። ገባሽ? ገና እኔ አም ሶሪ ቱ ዜይ ዲስ ግን ገና እሱን ትሬን አድርጌ ምናምን አሁን እዚህ ሀገር ቢመጣ እንዴት ነው የሚኖረው? እኔ ስራ ስሆን ቁጭ ብሎ ልጠብቀኝ ነው ምግብ ሳይሰራ ሳይበላ። ስለዚህ እኔ ሌላ ሰው ሜይ ቢ ሌላ ሰው ካለ ናትን ከስራ ደክሜ መጥቼ አብሴት ልጥል ነው ምን እያልሽኛለሽ? እኛ ሀሳባችንን እንስጥና ሌላ ሰው ቆይ በእናንተ ምክንያት ሀሳብ ስጥ። ቤተ ጣጃ ይቀድማል፣ ከዛ እሰጥሃለሁ። ሞን ነው ሞን ምንድን ነው ታዳ ምንድን ነው አልተነበበኝም። ቤተ ጣጃ ይቀጥሉና ከዛ ቀጥሎ እሰጣለሁ። ሞንታድ። እሺ ሞንታድ ምን ማለት ነው? ስሜ ነው ሞንታድ። ያልተለመደ ስም ስለሆነ ይቅርታ። ግን ኤቲስት ነው ፌማ ኤቲስት ነህ እንዴ? ኤቲስት ነው ይሉኛል። ልተኛ ስለሆነ እድሉን ብስጭም እስቲ ቤተ ጣጃ ይፍቀድለት፣ ቤተ ጣጃ ይፈቀድለት። ይቅደም ሞንታድ ችግር የለውም ይቅደም። አመሰግናለሁ። እሺ ተወላጭ ብዬ ነው። እግዚአብሔር ይባርክ። ኤልሳዬ እኔ ማለት ሰሞኑን ሳዳምጥሽ ነበረ። አንቺ የተነሳሽበትን ፐርስፔክቲቭ አንደርስታንድ አድርጌዋለሁ። አንዳንድ ጊዜ ከቅናትም የተነሳ ነው ማለት ብዙ እምነት ቤቶች ለምሳሌ ፕሮቴስታንቶችን ብንወስድ ላይክ የእነሱ የሚያምኑ የዛን እምነት ተከታዮች ወደ ሌላ እምነት እንዳይሄዱ